አንዳንዴ እኮ እኛ የሰው ልጆች ስንባል እኮ ለችግራችንን ቶሎ መፍትሄ ለማግኘት ስንል ሌላ ችግር ውስጥ እንገባለን። ለምሳሌ አንድ ምሳሌ ልንገራችሁ። ህፃናችን በጣም ታመመችና የ5 ወር ህፃን ልጅ ናት። ከዛም በኋላ ወደ ሆስፒታል ይዘነድን የህክምና እርዳታ ለመስጠት ሽንቷ መመርመር አለበት። የግድ ካካዋን መጣል አለባት ማለት ነው። ካካዋን እስከጥል ድረስ ያው ዘላቂ መፍትሄ ለማግኘት ሽንቷ እንድመረመር መጠበቅ አለብን። ማማ ካካሽን እንትን በይ ብለን ደግሞ ማስጣል አንችልም። ለምን ህፃን ልጅ ናታ። በኋላ በራሷ ጊዜ ስከጣለች በኋላ ነው እንግዲህ አንስተን ሰገራውን አስመርምረን ውጤት የምናገኘው ማለት ነው። በህይወታችን በችግራችን ላይ መፍትሄ የምናገኘው ምንድነው? እንደዚህ ታክሰን ነው ማለት ነው። ያራዳ ልጆች ችግራችንን ለፈጣሪ እየተናገርን መፍትሄ እንጠብቅ እላለሁ። ወዳችኋለሁ። ለሰው አላወራም ችግሬን ላንተ ነው ምነግረው ሚስጥር